ሰላም የሀገሬ ልጆች እንደምትከረማችሁ። ሰሞኑን የሚሰማው ነገር እረፍት የሚነሳ ነው። በጣም የሚያሳስብ ነው። በቅርቡ ወንድማችን ብሩክ ላይ የደረሰው ነገር ከሱ ገና ሳናገግም በድጋሚ እህቴ አያንቱ ላይ የደረሰው ነገር በጣም አሳዝኖኛል። በጣም አስከፍቶኛል። ድጋሚ ወደ ነበርኩበት መልሶኛል። አላውቅም የፍትህ አካላት ምን እያሰባችሁ እንደሆነ አላውቅም። ከባድ ነው ይሄ ነገር። እስከ መቼ ነው የሚቀጥለው? መቼ ነው የሚቆመው? እኔ እያሳሰበኝ ያለው መለመዱ ነው። አንድ እንደዚህ አይነት ወንጀል የሚሰራን ሰው ማረም ካልተቻለ ብዙ የተናደደ ወንጀለኛ እየፈጠራችሁ ነው። የሚከፋ አባት፣ የሚከፋ ወንድም፣ ጓደኛ፣ በአካባቢ ያለ ሰው ሁሉ እንዴት እንደሚገልጽ አላውቅም። በጣም ነው የሚያሳዝነው። አስቡበት። አንድ ሴት ልጅ ስትጎዳ ትውልድ ነው የሚጠፋው። ይሄን ለእናንተ መንገር አይጠበቅብኝም። ይበቃል። እኛ ያሳለፍነው መከራ ይበቃል። ሌላ ሰው መቀላቀል አይጠበቅበትም። በአሁኑ ሰዓት ይሄ ነገር ከሚያስከትለው ከባድ ነገር አንዱ ምን መሰላችሁ? ሁሉም ሰው የተናደደበት ሰው ላይ መዛት ይጀምራል። ቀለል አድርጎ አሲድ ነው መደፋብሽ አይደል? ብዙዎቻችሁ ይሄንን ታስተናግዳላችሁ። ይሄ ማለት ስጋት ነው። እንዲህ ከመባል ተጀምሮ ምን እየተፈጠረ እንደሆነ እያየን ነው። በጣም ከባድ ነው። አያንቱ በአሁኑ ሰዓት ምን አይነት ሁኔታ ላይ እንዳለችና ምን አይነት ጊዜ እያሳለፈች እንደሆነ እኔ ከማንም በላይ እረዳታለሁ። አሁንማ በሚያሳዝን ሁኔታ በዝተናል። አላህን ፍሩ። በአሁኑ ሰዓት ጾም ነው፣ ረመዳን ነው። ለክርስቲያን ወገኖቼ ደግሞ አብይ ጾም። በዚህ ሰዓት ሰይጣን እንደሚታሰብ ሁላችንም እናውቃለን። እናንተ ከየትኛው እንደሆናችሁ አላውቅም። ይህንን የማድረግ እኮ መብት የላችሁ። በችልታ በዝምታ የሚታለፍ ነገር አይደለም። መጮህ፣ መታገል፣ ድምፅ መሆን ጊዜያዊ ነው። እቺ ልጅ ግን ከዚህ ህመም ጋር ነው የምትጓዘው፣ ከዚህ ህመም ጋር ነው የምትራመደው። የማያዳግም እርምጃ ሊወሰድ ይገባል። እኔ አደጋ በደረሰብኝ ሰዓት ሰልፈሪክ አሲድ እንደ ዋሳ 12 ብር ይሸጥ ነበረ። አሁን የት እንዳለ አላውቅም። ሁሉ የኑሮ ውድነት በዚህ ደረጃ ከፍ ካለ የረከሰው እሱ ነው ማለት ነው። ከቻላችሁ ይሄንን ነገር ለሚገባው ጉዳይ ብቻ እንዲውል እንኳን አድርጉ። የብዙዎች እህቶቼን ስጋት አትሆኑ እባካችሁ። ፍትህ ማድረግ ያለበትን ነገር እያደረገ ሊሆን ይችላል፣ ግን በቂ አይደለም። አንዳንዴ ለነዋሪው የማይመች ነገር ሲፈጠር ህግም እኮ ይቀየራል። ፈጣሪ አይደለም የጻፈው፣ የሰው ልጅ ነው። አስቡ እንጂ በገዛ ሀገራችን አንሳቀቅ። በገዛ ሀገራችን ለልጆቻችን የምንነግረው ታሪክ ይኑረን እንጂ እባካችሁ ለራሳችሁ ስትሉ አስቡበት። ፍትህ ላይ ያንቱ። ፍትህ በእኔ መንገድ ላለፉ ሁሉ። የኛ ፍትህ ከአላህ ነው፣ አትጠራጠሩ። አላህ ይፈርዳል። ግን ማንም ሰው ከህግ አያመልጥም ስላላችሁ ህጉ ምን እንደሚመስል አሳዩን። አላህ ካንቺ ጋር ይሁን፣ አላህ ካንተ ጋር ይሁን። ግን